ነገ ይኸውልሽ ነው እንዳለ ዩቲዩብ እንዳለ ነው የሚነሳው ይታየኛል። ፍሬም ራሱ አይቀርም ነገ ይኸውልሽ ግር ብለው አንዳንዶቹም ጠጉራቸውን አቁመው ቦርጫቸውን አንቀፍርረው ነው የሚመጡብን። ይሄ የተዘረጋ ራሳቸውን ዘርግተው ይመጡብናል። ነገር መቻል ነው ጆራችን ነገር አዘንኩልሽ ሩታ አይድልሽ። እኔ ናፈቀኝ። ቆይ ሩታ መታ ምን ልትን ነው? ወይኔ ባሌን ምንድነው ነው የምትለው? ነው እሱ ምንድነው የምትለው? እኔ ፍሬዋ እኔ ሩታ በመሄዷ እኔ አልፈርድም። ለምን ጠርታታለሽ? ጓደኛዋ ነች ሙና ነው ብላ ልትሄድ ትችላለች። ግን እሱማ ትሄድ ስሚ ታጨብጭብለት እንደውም እላ እያለች በቃ የወለ የታባት ብላ ዙሮ እሷን ነው የሚሰድበው። ያንቺ ቀመር ነው ያንቺ እንደዚህ ነው የሚላት። ያ ይሁን እኮ አልኩሽ። እኔ እንደው ሩታ አድርገው በሆነ ደስ ነው የሚለኝ። እና አሁን ፍሬው አሁን ትሄድ ነገ ግን ያንቺ ቀመር ነው ቢላት ምን ትላለህ አንተ? ምን እንላለን? በሆነ እኮ አልኩኝ ሩታን እንናገራለን ነው ሳንናገርም ያው እንኳን አደረገች ይበለው እኮ እንዴ ይበለው። ሌላ ነገር ውስጥ ከገባሽ ነው እኔ ማልሰማት። እሷን ግን ይሄ እንደዚህ አይነት ተራ ነገሩን እያሳየችን በቃ እኮ ይሄ ነው እኮ ነው ይሄ ነው ትዳሩን ያስተወው። ይሄ ነው በልጁ እንዲጨክን ያደረገው፣ ሰው እንዳይሰማ ያደረገው፣ የሰው ምክር እንዳይሰማ ያደረገው ይሄ ነው። በቃ ይሄ ነው የእናንተ አብርሃም። እውነት ይሄንን ማሰብ አለባቸው እህትየውና ወንድምየው ራሱ ይሄ ቅንጭላታቸው ላይ ማስተዋል ቢያስገቡበት ጥሩ ነው ብዬ ነው የማስበው። እውነት ነገ መታፋቸው እንዲከፍቱ አንፈልግም እንዴ። እስቲ ወንድማቸው ይክፈቱ፣ አሪፍ ነው ይክፈቱ። ታይ ይክፈቱ። አይ መተው ያውሩ አንዳንድ ጊዜ ይኸውልሽ በገዛ ቆንጨራ ያረዱኝ ብሎ የለ ሰውየው። እሱ ልክ ነህ። መተው ያውሩ። ታይ ችግር የለውም። አሁን ሲያወሩ ነው እኮ ነጥብ የሚጥሉት። ዝም ካሉማ ምንም እኮ አናገኝም። እሱማ ያወሩ፣ ግን ጥፋቱን ወደ እሷ የሚያዞሩት ነገር እኮ ነው የሚደብረው። ይሁን እኮ ነው እኮ አልኩሽ። ወደ እሷ ጥፋቱ ዞሮ አብርሃም ንጹህ የሆነበት ቀን አለ ወይ? ራሱን አስከብሮ እሱ ራሱ እንደ ወንድ የኖረበት ቀን አለ ወይ? ይሄን እኮ ኤፍሬምን ብሏቸዋል እኮ እናንተ እውነት ለሱ የምታስቡለት ከሆነ ምከሩት። ያለ ሴት መኖር አይችልም ወይ? ለትንሽ ጊዜ ራሱ በተጠመደበት ወጥመድ የሚገባው ራሱ ነው ብሎ ነግሯቸዋል። ግን እነሱ በቃ የሱ ጠላት አድርገው ነው ያዩት ኤፍሬምን ማለት ነው። እንዴ አይጥ ይመስል በተዘጋጀለት ወጥመድ ውስጥ ሁሉ እየዘለለ የሚገባው አይጥ ነው። የሆነ ሽታ ያለበት ነገር ስትሰማይ ሩጦ ጥልቅ የሚለው ወንድማቸው አነጉር ነው። እውነት እኔ እንደዚህ አይነት ሰው ነው አይቻላቅም። እውነት እኔ ወንድ እንደዚህ ሲሆን አይቻላቅም። በአደባባይ ሲዋረድ፣ በአደባባይ ሲራክስ ብቻ ከባድ ነው። በዚህ ልጅ ነው ያይ ቤተሰቡንም አዋርዶ ራሱን ተዋርዶ